ቪዲዮውን ለተገኝ እንደምንሰጠው ለመንገር አስቤያለሁ። ብላክሜል መሆኑ ነው። ስራ ይመስላል። ቢያንስ መሞከሩ አይጎዳንም። ክንዴ ፕሮፌሽናል። አሁን ላንተ ብላክሜል ተጨንቆ ያለቃውን ሚስጥር የሚነግር አይመስለኝም። ያን ያህል ጽኑ ነው ብለህ ነው? ምን አተርፋለሁ ብሎ ያለቃውን ሚስጥር የሚሰጥህ? ተገኝ ቢያቂ ገለዋላ። ታዲያ ለምን ምስክሩን መጥተን ክንዴ እንዲጠየቅ አናደርገው? እሺ ማስረጃ ጠፋን ማለት እኮ ነው። እሺ ከዛ በኋላ ክንዴ ባላጠፋው ነገር እንዲጠየቅ እናደርገዋለን። ያን ጊዜ አንተ ደርሰህ ታድነዋለህ። የሰራውን ስራ ስለሚያውቅ እስከ መጨረሻው ታማኝ ሆኖ ይቆያል። በአንድ ድንጋይ ሁለት ሶስት ወፍ እንደማለት ነው። ፍርድ ቤት ጉዳዩን እንዴት ይዘው ለመሄድ አስባለች? ምን የመከራከሪያ ሀሳቦች ይዛለች? ለጠራቻቸው ምስክሮች ምን አይነት ጥያቄዎች አዘጋጅታለች? ሄሎ ታዲያ። ሄሎ ኤልዳ። አቤት። ክብሮምን ገደሉት ኤልዳ። ምን? ከፖሊስ ጣቢያ እየወጣው ነው። ክንዴም በገዳይነት ተጠርጥሮ ተይዟል። ክንዴ ራሱን? እንግዲህ ክንዴ ልጁን ሲገለው የገደለበትንም ሽጉጥ ቆሻሻ ላይ ሲጥለው አይተናል የሚሉ ምስክሮች አለኝ እያለ ነው ፖሊስ። ፖሊሶቹማ እኔ በፍጹም ማንንም አልገደልኩም። ጀማሪዎች ስለሆኑ ብዙ ስለማያውቁ ነው። ታዲያ ያን ሁሉ ገንዘብ ስንከፍል ለምን ዝም ብላ አየህ? ዋናው ዓላማው የልጅቷን ሞራል መግደል። ለካ ንጹህ ሰው ሆኖ ወንጀለኛ መባል እንደዚያ ነው። ጨርሻለሁ። ምን ልበል? ምን ማለት እንዳለብሽ አንቺ ጠንቀቀሽ ታውቂያለሽ። ተገኝን አታውቅም ማለት አሁን ጊዜ በክንዴና በሱ ሚስት መካከል እየሆነ ያለውን ነገር ማያውቅ ይመስላል። ተገኝ ላያውቅ ይችላል። እንደዚህ ሞኝ ነህ እንዴ? እንኳን እሷ እንዳውቀዋል እኮ። ክንዴ ግን መቆም አለበት። እረፍት የሚሰጥ ከሆነ ክንዴ ልጁን ገላል ተብሎ በአሁኑ ሰዓት ወህኒ ቤት ነው ያለው። ምን? ኤልዲን ትንሽ ንፋስ ቢነካሽ እኮ ይሻል ነበር። አሁን ላይ እኮ ማድረግ አልችልም። ስራው በጣም አስጨናቂ ሆነብሽ አይደል? በጣም። ለነገሩ ምንም አትሆኝም። አንቺ ህይወትሽ ሁሌ ፈተና ነው። ልክ ነሽ። እኔ ለራሴ ፈተና መሆን። ኤልዲዬ እኮ ጀግና እኮ ነሽ። እውነቴን እኮ ነው። እኔ ችግርን ባንቺ ልክ የሚችል ሰው አይቻለሁ። ዛሬ እኔን ለማድነቅ ነው የመጣሽው?
እኔ ማለት በቅርቡ መስፍኔን አግኝተሽ ነበር እንዴ? ኦይ ኧረ ስንት ጊዜ ተስፋ አስቆረጥኩት መሰለኝ ጠፋ። ምን ብለሽ እንዴ? ጓደኛው አንቺ ላይ ክራሽ እንዳለው ታውቂያለሽ? እንደነበረ። እሺ ብቻ ስላንቺና ስለሱ ሲጠይቀኝ ጊዜ የማይሆን ነገር ነው ተስፋ ቆረጥ ብዬው ነበር። ዘም ያለ ብለሽ አይደል? ነበር ምንሽልኝ ዳኒን አግኝቼው ነበር። ኧረ እባክሽ ይቅርታ ጠየቀኝ። ምን አጠፋዋል? እንደዛ ሚስትሪት ላረግሽ አይገባም ነበር ምናምን። እናንቺ ምን አልሽ? ይቅርታ አረኩለት። ይቅርታ ማድረግ አለብኝ ብለሽ ላሰብሽ ጉዳይ ይቅርታ ማድረግሽ መልካምነት እና እንደ አዲስ ልጀምሩ ነው? አይ አንጀምርም። ይቅርታ የጠየቀሽ ለመመለስ ሳይሆን የጥፋቱ ከባድነት ገብቶት ነው ማለት ነው? አይደለም። እና ታዲያ ምንድን ነው? አዲሱን ብልግናውን በይቅርታው መሸፈን ፈልጉ። ስላንቺ ጠየቀኝ። ምን ብሎ? እሺ ፍንጭ አገኛችሁ? ብዙ ያልተለመደ ነገር አላየን። ማ ቢሆን ነው ዘበኞች እንደዚህ አስደንግጦ የሚሮጡ? ማንም ይሁን ማን የገቡበት ገብተን ይዛቸዋል። ለማንኛውም አመሰግናለሁ። አንተ መልካም ሰው ስለሆንክ ነው እንጂ እኔ ምን አደረኩ ዳኒ? እንደውም ካለሞት ያጠፋሁት ይብስ። የሚሰራ ሰው እኮ ነው የሚያጠፋው። የኔ ግን በዛ። አሁን ትላንትና አንተ ደርሰህ ባታድነኝ ኖሮ ባልሰራሁት ወንጀል እድሜ ልኬን በስብሼ ነበር። በስራው ምክንያት የመጣብህ ጣጣ ነው። ቢሆንም ለቤተሰቦችም እየሰጠ ያለውን አገልግሎት አስካለ ስለምትነግረኝ አውቃለሁ። ምን አደረኩላቸው ብለን ስራዬን ነው የሰራሁት። ከዚህ በፊት የነገርከኝን የወንድምን ቢዝነስ ችግርም ተፈቷል። ዛሬ ማዝዣውን ፈርሜያለሁ። እውነት በጣም አመሰግናለሁ። ምንም ማለት ነው። በቂ ውጭ ምንዛሬ እንዲያገኝም ይደረጋል። በእኔ አቅም ያንተን ውለታ እንዴት መክፈል እንደምችል አላውቅም፣ ግን እድሜን ሙሉ እያመሰገንኩ እንደምኖር እንድታቅልኝ እፈልጋለሁ። ይሄ ስለቻልኩ ቢሆንም አንተም እኮ የምትችለውን ነገር እያደረክልኝ ነው። ያንተ ግን ይለያል። እኔ ስራዬን ነው የሰራሁት። መልካም፣ በርታ በርታ እባክህ። ይሄ ዝም ያስጨንቅ አይደለም። አመሰግናለሁ። ስለ ኬዙ ምን እያሰብሽ እንደሆነ ማወቅ እንደሚፈልግ ጠየቀኝ። እንዴ እና ካንቺ ጋር ያለኝን ቅርበት ተጠቅሜ አንቺ ላይ ተጽዕኖ እንዳሳድር ነው የፈለገው። ቆይ ለምን?
እና አንቺ ምን አልሽ? የሰው ልጅ በዚህ ደረጃ ርካሽ ሊሆን እንደማይችልና ከሱ ጋር ያሳለፍኩት ጊዜ ምን ያህል የወረደ እንደሆነ አስረግጬ ነገርኩት። አምሪ ቆይ ግን ዳኒን ምን አደረኩት? አፈቀርኩት እንጂ ምን አደረኩ? ሰውን መውደድ ይሄን ያህል ያዘቅጣል እንዴ? አም ሶሪ ኔ ቆንጆ። ሰው እኮ አብሮ ሆኖ በፍቅር ቆይቶ ብሬክአፕ ያደርጋል። ይሄ እኮ ያለ ነገር ነው። ግን የነበረን ፍቅር ተጠቅሞ የራሱን ነገር ማሰብ በጣም ዲስገስቲንግ ነገር ነው። ሰዎች ግን መጥፎ ስንሆን በጣም ነው መጥፎ የምንሆነው። አሬ ከመጥፎነትም በጣም በታች ነው። ቆይ ዳኒ ግን እንዲህ አይነቱን ንቀት ከየት ነው ያመጣው? ይገባኛል አምሪ። እንዴት ነው እንደዚህ የገባሁት? ማለት ምን ያህል ቢንቀኝ ነው? እንዴት አድርጎ ቢያስበኝ ነው አንቺን እንደዚህ የምወድሽ ጓደኛዬን እንድሰልልለት የሚጠይቀኝ? የምን መሰለል? ለራሱ ያለውን ግምት ነው ያሳየሽ። እናሱ ምን አለሽ? ኧረ እኔ ምንም እንዲል እድል አልሰጠሁትም። ዝም ብሎ ሄደ። እሱ ከሄደ በኋላ ምን ተሰማሽ? ኡፍ ነፃነት። ፍሪሊ በጣም ጥዬ የነበረውን ራሴን እንዳገኘው ነው የተሰማኝ። እንደ አዲስ ራሴን መንከባከብ ጀመርኩ። እሱ ስሜት ደስ ይላል አይደል? በጣም ከምነግርሽ በላይ። አንቺ ሁሌ እንደምትይው ጥገኛ ፍቅር ምክንያታዊነትን የማያውቅ የስሜት ግልቢያ መሆኑን ያየሁበት። ተፈቃሪን እንደ ግብ ማየት የማይችል አፍቃሪ፣ ፍቅርን ገበያ ለማውጣት የማያመነታ ደላላ ነው። ቴንክ ዩ ሶ ማች። ለምን? ለጓደኝነታችን። ሄሎ፣ አቃቤ ሕግ ቢሮ። ክንዴ እባላለሁ። ከክቡር ሚኒስተር ተገኝ ቢሮ ነው የምደውለው። ሄሎ አቶ ክንዴ፣ ምን ልታዘዝ? ክቡር ሚኒስተሩ የፍርድ ሂደቱን እንድታዛቡ ያዘዛችሁ ማን እንደሆነ ማወቅ ይፈልጋሉ። ምን አሉኝ አቶ ክንዴ? ከአንተ ጋር የመነታረክ ፍላጎትም ሆነ አምሮት የለኝም የኔ ወንድም። አሁን የደወልኩልህ ምን ማድረግ እንዳለብህ ልነግርህ ነው። እሺ፣ እያዳመኩ ነው። አሁኑን ጊዜ ሳታባክኑ በሚዲያ ወጣችሁ ማስተባበያ እንድትሰጡ እንፈልጋለን። ማስተባበያ ስሉ ምን አይነት ማስተባበያ? የፍርድ ሂደቱን ለማዛባት ሆን ተብሎ የተሰራ ሐሳብም ሆነ ሙከራ እንደሌለና ወሬው እንደወትሮ የሥራ ፈጠራ መሆኑን በማያሻማ መንገድ ወጣችሁ መናገር መቻል አለባችሁ። እሺ፣ አሁን ያልኩትን ሁሉ በሁሉም ፕላትፎርማችሁ ወጣችሁ ማስተባበያ ካልሰጣችሁ የወሬው ተባባሪ እንደሆናችሁ ይቆጠራል። እሺ። ግን እስቲ ለማንኛውም ለዚህ ጨዋታችን ቺርስ። ቀየን ለምናችን? ለጤናችን ወይስ ለጀመርነው ጓደኝነት? ለጀመርነው ጓደኝነት። ለካ እንደዚህ መኪና ውስጥ ቁጭ ብሎ መዝናናት ደስ ይላል። በጣም እኔ ራሱ በጣም ነው ደስ ያለኝ። ብዙ ማምሸት ታዘውትራለህ? እንደው አልፎ አልፎ ነው የምወጣው። ይኸኛው የምታረግበት ቦታ አለ?
የተለየ እንኳን የማዘወትረው ቦታ የለም። የትም እሄዳለሁ። ብቻ ከገርል ፍሬንድ ጋር ነው ብዙ ጊዜ እንኳን የምወጣው። ሰምተሽኛል ፎዚ? ትገርማለህ። ገርልፍሬንድ አሁን ብታይ ምን ምትል ይመስልሃል? አንቺ በሷ ቦታ ብትሆኚ ምን ትያለሽ? ደስ የሚለኝ አይመስለኝም። ለምን? ቦይፍሬንዴ በዚህ ሁኔታ ከሌላ ሴት ጋር ቁጭ ብሎ ሲዝናና ባየው የምናደድ ይመስለኛል። በዚህ ሁኔታ እስቲ እንደዚህ መኪና ውስጥ ቁጭ ብለን መዝናናታችን ክፋት አለው? አንተ ምንም አይመስልህም እንዴ? ጥያቄ መልሽልኝ። እንደዚህ መኪና ውስጥ ቁጭ ብለን መዝናናታችን ችግር አለው? ለሚያየን ሰው የሆነ ነገር እያደረግን ወይም ለማድረግ እያኮበኮብን ነው የምንመስለው። አሁን የሆነ ነገር እያደረግን ወይም ለማድረግ እያኮበኮብን ነው? በቃ ተይው። አንቺ ደግሞ ዘላለምሽን ስቆዝምሽ ነው እንዴ? ታዲያ በዚህ ያሰብ ውሎዬን እኔ የማውቀው ነሽ። ተይ ኧረ እባክሽ ተይ። እኔ ሳረቆይ ዘም አይደል ነኝ። አንዴማ ሾፌር እዚህ ጋር ቁምልኝ አንድ ጊዜ። ዘመን አይደል? ምን እያደረገ ነው? ጓደኛለሽ ፎዚ? የለኝም። አልሰማሽ? ሰምቼሻለሁ። ኑሮሽ ያውቃል? ለቦይፍሬንድ አልደረስኩም ብለህ ነው? እኔማ ሂጅ አናግረው። ለቀቂኝ። ቤክአፕ አድርገናል። እንዴት እንጂ እኔ እኮ በጣም ነው ተመሸብህ? መሄድ ፈለግሽ? ጥያቄን በጥያቄ መመለስ ትወዳለህ ልበል? አንዳንዱ ጥያቄ እኮ በራሱ መልስ ነው። ለየት ያለ አወራር ነው ያለህ። ድንገት ገርልፍሬንድ እየጠበቀች ከሆነ ብዬ ነው። እና ልሂድ? አንቺ ምንም አልመሰለሽም እንዴ? ለምንድን ነው ምንም አይመስለኝ? አምራ እና ታዲያ ምን ልሙት? ልታነቅ ራሴን ልግደል? ምን ላድርግ? ቢያንስ እንድንነጋገርበት አትፈልጊ? አሁን ምን እያደረግን ነው? ወይ ዘመነ፣ እኔ የምልሽ ቆይ ለምን ከሌላ ሴት ጋር መውጣት የፈለገ ይመስልሻል? እኔ እንጃ። ምናልባት ኢሞሽናል ሰፖርት ፈልጊው? ኢሞሽናል ሰፖርት? ሳምንት ሳይሞላችሁ ከሌላ ሴት ጋር ተጋድሞ ነው እንደ ኢሞሽናል ሰፖርት የምትይኝ? እሺ እና ታዲያ አንቺ ምን ትያለሽ? ብልግና። ፋይን። ቆይ አንቺ ለሰውየው ፍቅር የለሽም እንዴ? ታዲያ ፍቅር እኮ አንደርስታንዲንግንም ይጨምራል። አምራን አንደርስታንዲንግ ነው ያልሽው? ቆይ እስኪ አምራን ተረጋጊና ሼር ልታረጊኝ የፈለግሽው ነገር በስርዓት ለመናገር ነው። ይኸውልሽ አምሪ፣ ዘመነ በአሁን ሰዓት በህይወቱ ላይ እየገጠመው ያለው ችግር በጣም ከባድ መሆኑን ታውቂያለሽ። የምን ችግር? የደረሰበትን ድብደባና በህይወቱ ላይ የገጠመውን ከባድ ዛቻ ረስተሽ ነው? አልረሳሁትም። ታዲያ ፍርሃቱን በመሰለው መንገድ ቢያስተናግድ ምን ክፋት አለው? ፍርሃቱን የሚያስተናግደው ከሌላ ሴት ጋር እየተጋደመ ነው እንዴ? ምርጫው ከሆነ ምናልባት። እንዴት ነው ይሄ ምርጫ ሊሆን የሚችለው? ግዴታ እኮ የሁሉም ሰዎች ምርጫ አንድ መሆን የለበትም አምራን። እኔ ምርጫችን አንድ ይሁን አላልኩም፣ ግን ምርጫው አንቺን የሚጎዳ ከሆነስ? እኔ ራሴን ምርጫ መርጬ ራሴን ውሳኔ ወስኜ አይደል እሱን እንደዚህ አይነት ከባድ ፈተና ውስጥ የከተትኩት። እውነተኛ አፍቃሪ ለፍቅሩ ሲል ከዚህም በላይ ሊሆን ይገባል። ቆይ ከዚህ የበለጠ የከፋ ችግር ምን አለ? አይ ዶንት ኖ፣ ግን አሁን ከሚያደርገው ነገር የተሻለ ነገር ማድረግ። ቆይ አሁን ምን አረገ? ከሴት ጋር ተቃቀፈ፣ ተኛ፣ ተሳሳመ፣ ሌላ ምን አረገ? ኤልዲ አንቺን እኮ ነው። ቆይ ተረጋግተሽ አውሪኝ።
ኤልዲ ተረጋጋ። ደበበ የት ነህ? የት ነህ? መቼስ በዚህ ስሜት ቤት ገብተሽ አብስለሽ ትበያለሽ ወይ ስላላምን አንቺ ልጅ ግን ቆይ አትናደጂም እንዴ? በጣም ተናድጃለሁ። ምን ትናደጃለሽ? ጭራሽ እየተከራከርሽለት። አምራን እኔ ለሱ አይደለም እየተከራከርኩ ያለሁት። እና ለማን ነው? ዘሜን አፈቅረዋለሁ እናማ ለማፈቅረው ለምወደው ነገር ደግሞ ማድረግ ያለብኝን ሁሉ አድርጋለሁ። እሺ ቆይ ምን ልታደርጊ ያሰብሽ? ጊዜ ሰጥቼ ፍቅራችንን በጊዜ ማየት። ምንም ሳታጠፊ ካለ ምንም ማስረጃ ዝም ብሎ ጥሎሽ ለሄደ ሰው ጭራሽ ጊዜ ልትሰጪው ትፈልጊያለሽ? አዎ አምራን፣ ፍቅር ኢሞሽናል እና ኢንቴሌክቹዋል ኢንቨስትመንት ነው። የሆነ ትንሽዬ ኪሳራ ስታይበት ጥለሽ የምትሄጂው ነገር አለ። እሱ እኮ ነው ጥሎሽ እየሄደ ያለው። እሱ አይደለም ጥሎኝ የሄደው አምራን። እና እኔ በወሰንኩት ውሳኔ ነው እሱ ከባድ ፈተና እያሳለፈ ያለው። እኔ አልገባኝ። ምን ከመሰለች ቆንጅዬ ሴት ጋር ከተማ ለከተማ እያውደለደለ ነው እንዴ? ፈተና እያስተናገደ ነው ምናምን የምትይው? ቆይ አምራን፣ አሁን ምን እንዳደረግ ነው የፈለግሽ? ራስሽን በውሸት መሸንገል አቁሚ። ራሴን በውሸት መሸነገል ምን እንዳለው ፈራሽ? እንዳትቆጪ ነው። እኔ አልጎዳም አምራን፣ በፍጹም አልጎዳም አምራን። ማንም ሰው እኔን የሚጎዳበትን ኃይል እንዲያገኝ አልፈቅድም። ያመንሹ ሲከዳሽ አትጎጂ? አልጎዳም። አሁንም በሬዲዮና በቴሌቪዥን በቀጥታ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ነው። በሌላ ዜና በቅርቡ በመኪና አደጋ የሞተ ወጣት ደበበ እንቁ ብዙ ነው የሚከፈለው። ወደብ ላይ የሚቆይበትም ጊዜ ሄሎ፣ ሬዲዮ ወይ ቴሌቪዥን ክፈት። እስቲ ሬዲዮ እናምጣ። እሺ ወጣት ደበበ እንቁን በሚመለከት በፍርድ ቤት እየታየ ያለውን ጉዳይ አቃቤ ሕግ እንዲቋረጥ የማድረግ ሀሳብ እንዳለው በዛሬው ዕለት ባቀረብነው ዜና መዘገባችን ይታወቃል። ነገር ግን አቃቤ ሕግ የፍርድ ሂደቱን በምንም መልኩ የማስተጓጎልም ሆነ የማቋረጥ እቅድ እንደሌለው ለዜና ክፍላችን በላከው መግለጫ አስታውቋል። ይህችን ሀገር ስወዳት እንዴት እንደምወዳት እኮ ምናልባት መንጌ ለቲቪ የሰጠው መልስ አስደንግጧቸው ይሆን ነው? ሌላ ምን አለ? ምናልባት በዚህ ፍጥነት ማስተባበያ ለመስጠት
ምናልባት የተገኘ ረጅም እጅ ያለበት ይሆናል ይመስለኛል። ተገኝ እንደዚህ የተደራጀው? ተገኝ የተደራጀ ብቻ ሳይሆን ረቂቅ ነው። እናው ምን አይነት ስሜት እያስተናገድሽ? ፍራስትራክሽን ኦር ንዴት አይገስ አይብሽ ከዚህ ስሜት መውጣት ብችል። አፍቃሪው ሁሉ እኮ ይጎዳል ነው ወይስ አንቺ ስሜት አልባ ግዑዝ ነገር ነሽ? እኔ ስለሌላው አፍቃሪ አያገባኝም አምራን። እኔ ሌላው ሰው በመረጠው ምርጫና በወሰነው ውሳኔ ውስጥ ህይወቴን መኖር አልፈልግም። ይሄ የሚቻል ይመስልሻል? በፍጹም አይቻልም። ሌላ ወሬ የለሽ ማምራን? በቃ ሌላ ጨዋታ እንጫወት። ቆይ ግን አሁን ዘመንን ስታስቢ ምንድነው ጭንቅላትሽ ላይ የሚመጣው? ዘሜ ለመጀመሪያ ጊዜ ሚት ያደረግንበትን ቀን ታስታውሻለሽ? ዲቤቲንግ ሶሳይቲ አንቺ ከሎ ስኩል እሱ ከሳይንስ ፋክልቲ የሆነ ጂኦሎጂ ላይ ዲቤት ያደረጋችሁበት ቀን በትንሽ ነጥብ ያሸነፍሽው በፍጹም አረሳው። ከዛ አንቺ ከአዳራሽ ስንወጣ መጥቶ ምን እንዳለን ታስታውሻለሽ? ትላንት የሆነ ያለው ማስታወሰው። ከዛ እኔና አንቺ ደግሞ ወደ 6 ኪሎ እየሄደ ምን እንዳልኩሽ በደምብ ታስታውሻለሽ? የታባቱ አይነት ጭንቅላት ያለው ልጅ ነው ብለሽ ያደነቅሽው። ኤግዛክትሊ። ግን እንደዚህ አይነት ቆንጆ ጭንቅላት ያለው ሰው በዚህ ልክ ወርዶ ሲልከሰከስ ማየት በጣም ነው የሚያስጠላው። ላይፍ በጣም ኮምፕሊኬትድ ነው። በጣም አቤት። እኔም አቤት። አንድ ነገር ሰምቼ ልነግር ብዬ ነው። ምን ሰማሽ? ሽማግሌው ላይ እየተዶለተ ነው። ሽማግሌው የሟቹ አባት እንቁ ይኸው ነው። አመሰግናለሁ። አለባቸው። ሽማግሌው እንቁ አደጋ ላይ ናቸው። ሄሎ ኤላ፣ ወይ ደርሻለሁ። የቱ ጋር ነሽ? ጨርሻለሁ። ውስጥ ነው ያለሁት። እሺ። ወይ ታዴ፣ እንዴት ነሽ? ደህና ነኝ አለሁ። አንድ ከውጭ የመጣ የልጅነት ጓደኛዬ ላገኝ ልሄድ ነው። ደርሼ እስከምመጣ እነሱ ይጠብቁሻል። አስፈላጊ ነው? ራስሽን መጠበቅ እንደምትችይ ባውቅም መጠንቀቁ አይከፋም ብዬ ነው። ጂም ሄድ እፈልጋለሁ ታዴ። ታክሲ መጥራት ትችያለሽ፣ እነሱም ሊያደርሱሽ ይችላሉ። ለማንኛውም እነሱ ይጠብቁሻል። እሺ ታዴ። እሺ። ማንም ኤልዳ የማታውቀውና ያልፈቀደችለት ሰው ወደ ቤቷ እንዳይጠጋ ማድረግ ነው። ሄሎ፣ ቀጠሯችን እንደተጠበቀ ነው? አቤት። ሰውየው ከዲያስፖራው ጋር ያዘው ቀጠሮ ተረጋግጧል። መልካም።
የት ነው ያለው? መንገድ ላይ ነው። እሺ እኔ እዛው ነኝ። ተገኝ ማወቅ የምትፈልገውን ነገር ሁሉ ማወቅ ትችላለህ። አንድ ምስኪን ጉሮሮ ላይ ስቆም ግን አታውቅም። አሁን ደሶ ተቆርቋሪ የሆንከው በእውነት ለዚህ ምስኪን ጉሮሮ ለምትለው ተቆርቁረ ነው ወይንስ ከኔ ጋር ያለን ክፍተት ለማስፋት ስለፈለግ? ፈልገው የሚያገኘ ሰው ለምንድን ነው ችግር የሚፈጥረው? የሚፈልገውን ያጣለት ችግር መፍጠሩ አይቀርም።